الذين آمنوا وتطمئن قلوبهم بذكر الله ألا بذكر الله تطمئن القلوب. بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على رسول الله صلى الله عليه وسلم። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኢምቲያዝ ሚዲያ ቻናል ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሁሉ ሰላም። ለኢምቲያዝ ሚዲያ አዲስ ከሆናችሁ ኢምቲያዝ ሚዲያን ሰብስክራይብ በማድረግ እንዲሁም ደግሞ ተቀላቅላችሁም ከሆነ በኢምቲያዝ ሚዲያ የሚለቀቁ ቪዲዮዎችን ላይክ፣ ሼር በማድረግ ለሌሎች እንዲደርሱ ሁላችንም የበኩላችንን አስተዋጽኦ እንወጣ ለማለት እወዳለሁ ኢንሻአላህ። በባለፈው ጊዜያችን ጥሩ ቆይታ አድርገን ነበረ። መኻሪጀል ሑሩፎችን እያየን ነበረ። ስለ ጀውፍና ስለ ሐልቅ ከጉሮሮና እንዲሁም ደግሞ ከጉሮሮ አንስቶ እስከ አፋችን ባለው ሂደት ውስጥ የሚወጡ ፊደላቶችን አይተን ነበረ። ኢንሻአላህ ዛሬ ደግሞ ባለፈው ባልነው መሰረት በምላሳችን የሚወጡ ፊደላቶችን እናያለን ብለን ነበር። ኢንሻአላህ ዛሬ ጥሩ ቆይታ እንደምናደርግ ተስፋ አደርጋለሁ። ሁላችሁም አብራችሁን ቆዩ ኢንሻአላህ። ዛሬ የምናየው ስለ ሊሳን ይሆናል። በምላሳችን የሚወጡ ፊደላቶች አሉ። ሶስተኛው ከመኻሪጀል ሑሩፍ ሶስተኛው የመውጫ መንገዶች የፊደላቶች ቦታዎች ውስጥ የሆነው ሊሳን ነው፣ ምላስ። ወፊሂ በምላስ ውስጥ ዐሸረቱ መኻሪጅ 10 ቦታዎች አሉ። በምላስ ብቻ 10 ቦታዎች አሉ። ሊ8 ሐርፈን በስንት ፊደል? ለ18 ፊደላቶች 10 ቦታዎች አሉ። አንደኛው አቅሰል ሊሳን ከሚባሉ ወይንም የምላሳችን በጥግ ላይ ባለው የምላሳችን ክፍል የሚወጡ ፊደላቶች ምን ምንድን ናቸው የሚለውን ኢንሻአላህ እናያለን። አንደኛው አልቃፍ። በምስሉ ላይ እንደምትመለከቱት ቃፍ የሚለው ፊደል በምላሳችን ከምላሳችን የሚወጣ ሲሆን ቃፍ ስንል አይመስልም። ነገር ግን በጥግ ላይ ባለው የምላሳችን ክፍል ከላይኛው የላንቃችን ስጋ ካለው ፓርት እዚህ ጋር የፊት ለፊትም አጥንት ነው አይደለ? ልክ በምስሉ ላይ እንደምትመለከቱት የላይኛው ስጋ ያለው ፓርት ላይ ከሱ ጋር በሚነካካበት ጊዜ ቃፍ የሚለውን ድምፅ ያመጣልናል ማለት ነው። ሌላው ሁለተኛው ካፍ ፊደል። ካፍ ፊደል የላንቃችን የአጥንቱን ክፍል በሚቀርብ መልኩ የሚወጣ ድምፅ ካፍ ስንል በምላሳችን የላይኛውን የላንቃ ክፍል በመንካት ካፍ የሚለው ድምፅ ይወጣል ማለት ነው። ይህም ከአቅሰል ሊሳን ወይንም ከምላሳችን የመጨረሻው ክፍል የሚነካካ የሚወጣ ፊደል ነው ማለት ነው። ሌላው ከአቅሰል ሊሳን 2 ፊደላቶችን አይተናል። አንደኛው ቃፍ ነው፣ ሁለተኛው ደግሞ ካፍ ነው። ሁለቱም ተቀራራቢ ቦታ የሚወጡ ፊደላቶች ናቸው። ሁለተኛው ወሰጠል ሊሳን። ወሰጠል ሊሳን ከወሰጠል ሊሳን ከመካከለኛው የምላሳችን ክፍል የሚወጣው ደግሞ በምስሉ ላይ እንደምትመለከቱት ጂም ፊደል ነው። ጂም ፊደል وسط اللسان مع ما يقابله من وسط الحنك الأعلى مخرج የላይኛው የላንቃችን ክፍል ጋር በመገናኘት ጂም ስንል የሚወጣው ፊደል ልክ በምስሉ ላይ እንደምትመለከቱት መውጫው የምላሳችን መሃለኛው ክፍል ይጠቀማል ማለት ነው። ምን ፊደል? ጂም ፊደል። ሁለተኛው ደግሞ ከወሰጠ ሊሳን የምላሳችን መካከለኛው ክፍል የሚጠቀመው ሺን ነው። ሺን ፊደል ስንል ምላሳችን ነው ስራው የሚሰራው ከላይኛው የላንቃችን ክፍል ጋር አይገናኝም። ነገር ግን እዛው ተቀራራቢ የላይኛው የላንቃችን ክፍል ጋር ለመነካካት የሚቀርብ ሺን ስንል ይቀርባል ማለት ነው። ወሰጠ ሊሳን ማ ዩቃቢልሁ ሚን ወሰጥ ልሐንክ አልአዕላ መኽረጅ የላይኛው የላንቃችን የመሃለኛው ክፍል የምላሳችን መሃለኛው መሃል ላይ በመሆን የሚወጣ ድምፅ ነው። ምን ፊደል? ሺን ፊደል። ስለዚህ
ከወሰጠ ሊሳን ሁለት ፊደላቶችን አየን። የሶስተኛው ከወሰጠ ሊሳን ፊደላቶች የመሃለኛው ከምላሳችን በመሃለኛው ፓርት ላይ የሚወጣው ፊደል ምንድነው? አልያ ገይሩ መድያ መድ ያልሆነችዋ ወይንም ማርዘሚያ የማትጠቀመው ያ ቅድም ምን ብለናል? በባለፈው ፕሮግራማችን ላይ ያኡል መድያ ብለናል አይደለ? የመድ የምትጠቀመው ያ ከጀውፍ ነው የምትመደበው። እዚህ ጋር ግን ያ ገይሩ መድያ መድ ያልሆነችው ወይንም ማርዘሚያ የማትጠቀመው ያ ከየት ትመደባለች? ወሰጠ ሊሳን። ለምሳሌ የ መድ አንጠቀምም። የ ስንል የት ነው የሚወጣው? የምላሳችን የመሃለኛውን ክፍል ነው የሚጠቀመው ማለት ነው። ሌላው አራተኛው ቦድ ስንል ቦ ስንል ይሄ የክራንቻችንን አፍወን የመንጋጋችንን ጥርስ በመጠቀም እንዲሁም ደግሞ ምላሳችን የላይኛውን ሙሉ የላንቃችን ክፍል በመንካት ልክ በምስሉ ላይ እንደምናየው ቦድ የሚለውን ፊደል ያወጣልናል ማለት ነው። ይህ ቦድ ፊደል የጥርሳችንን የላንቃችንን ፓርት የላይኛውን ፓርት የሚጠቀም ነው። የላይኛውን ፓርት ማለት ነው። ሌላው ሳሊሰን አፍወን አድና ሐፈተ ሊሳን በምላሳችን የምላሳችን ጫፍ ስንል ከመሃለኛው ጀምሮ እስከ ጫፍ የምላሳችን ክፍል የምንጠቀምበት ፊደላቶች አሉ። ከነሱ ፊደላቶች አንዱ ምንድነው? ላም ፊደል ነው። ላም ፊደል ከምላሳችን ጫፍ የሚወጡ ፊደላቶች አድና ሐፈተ ሊሳን የሚወጣ ፊደል ነው። ኢላ አድና ሐፈተ ሊሳን ኢላ ሙንተሃ ጠረፊሂ ከመካከለኛው የምላስ ፓርት ጀምሮ እስከ ፊት ለፊት እስከ ጫፍ ድረስ ያለውን የሚጠቀም ፊደል ነው ማለት ነው። ላም ስንል የላይኛውን የላንቃችን ክፍል ይነካል ማለት ነው። ልክ በምስሉ ላይ እንደምትመለከቱ ስድስተኛ ላይ በምላሳችን ጠረፈ ሊሳን የምንጠቀመው ኑን ፊደል ነው። ኑን ስንል ምላሳችን ከጥርሳችን ከፍ ብሎ የላይኛውን የላንቃ ክፍል በመንካት ጠረፈ ሊሳን ማዕ ማ ዩቃቢሉሁ ሚን ሐንክ ልአዕላ። ሌላው ሰባተኛው ጠረፈ ሊሳን ከምላሳችን ጫፍ የሚወጣ ፊደል ማዕ ማ ዩቃቢሉሁ ሚን ሐንክ ልአዕላ ከላይኛው ላንቃ ፊደል ጋር የሚገናኘው ምንድን ነው? ራ አልሙረቀቃ። ራ አልሙረቀቃ ማለት ምትቀጥነዋ ቀጭኗ ራ ማለት ነው። አሁን ለምሳሌ ራ ስልና ሪ ስል አንድ አይደለም። ሪ የምትሏ ቀጭን ነች። ራ ስል እና ሪ ስል አንድ አይደለም። ሪ የሚለው ፊደል ቀጭን ነች። ስለዚህ ራኡል ሙረቀቃ ትባላለች ማለት ነው። ሌላው ከጠረፈ ሊሳን ውስጥ ከሚመደቡት አንዱ ምንድነው? ራኡል ሙፈኸማ ነው። በምላሳችን ጫፍ ከሚቀሩት ፊደላቶች ራኡል ሙፈኸማ ወፍራማ ራ ማለት ነው። ራ ለምሳሌ ሲራጠ ለዚነ ስንል ራ ይወፍራል ማለት ነው። ሲራጠ ለዚነ ብለን በምንቀራ ጊዜ ማለት ነው። ሌላው ስምንተኛው ከጠረፈ ሊሳን ከሚወጡ ፊደላቶች ውስጥ ማዕ ኡሱሊ ሰናየ ልዑልያ የላይኛውን ጥርስ በመንካት የሚወጣ በምላሳችን የላይኛውን ጥርስ በመንካት የሚወጣ ፊደል ምንድን ነው? ጣ ስንል የላይኛውን ጥርሳችንን ይነካል ማለት ነው። ሌላው ስምንተኛው ጠረፈ ሊሳን ማዕ ኡሱሊ ሰናየ ልዑልያ አሁንም የላይኛውን የጥርሳችን ክፍል በምላሳችን በመንካት የሚወጡ ሁለት ፊደላቶች አሉ። እሱም ምንድን ነው? ዳል በተለምዶ በተለይ ይሄ አማርኛ ተናጋሪ ማህበረሰብ ጋር ምን አለ? ዳል ዱ ዲ አንዳንዴ ላንቃችን ላይ
በማስነካት ነው ደ ምንለው። ደ ስንል ደ ዱ ስንል የላኛው የላንቃችን ክፍል ነው ሚነካው። ላኪን መኽረጇ ግን የዳል ፊደል መኽረጇ በምላሳችን ጫፍ የላኛውን ጥርስ በመንካት ልክ እንደ ኮልታፋ ሰው ልበላችሁ ዳል 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 ስንል የላኛውን የጥርሳችን ክፍል በመንካት ልክ በምስሉ ላይ እንደምንመለከተው ማለት ነው። ሌላው ከሱ ጋር በተቀራራቢ መልኩ የሚወጣው ታ ነው። ታ ፊደል የላኛው የምላሳችንን ጫፍ በመጠቀም የጥርሳችንን የላኛውን ክፍል ደግሞ በመንካት የምናወጣው ድምፅ ታ ብለን እንጠራዋለን ማለት ነው። ሌላው 9ኛው ከጠረፈ ሊሳን ከምላሳችን ጫፍ የሚወጣው ፊደል ማዕማ ፈውቅ ሰናየ ሱፍላ የምላሳችን ጫፍ ከታችኛው የጥርስ ክፍል ጋር በመገናኘት የሚወጣው ፊደል ደግሞ ሷድ ምላሳችንን የታችኛው የጥርሳችን ክፍል በመንካት የምናወጣው ሷድ ብለን እንቀረዋለን ማለት ነው። ሌላው 9ኛው ጠረፈ ሊሳን ማዕማ ፈውቅ ሰናየ ሱፍላ ከምላሳችን ጫፍ የምላሳችን ጫፍ በመጠቀም የታችኛውን ጥርሳችን የላኛውን ቦታ የታችኛው ጥርስ አለ ታች ከሱ በታች አይደለም የጥርሳችን የላኛው ቦታ ላይ በመጠቀም የምንጠራቸው ፊደላቶች አሉ። አንደኛው ሲን ስንል ሲን በምንልበት ጊዜ ምላሳችን የታችኛውን የጥርሳችን ክፍል ከፍ ብሎ ይነካውና ሲን የሚለውን ፊደል ያመጣልናል ማለት ነው። ሌላው ወዛይ ስንል የምላሳችን የታችኛው ክፍል ከታችኛው ከፍ ብሎ የታችኛውን ጥርስ ከፍ ብሎ በምላሳችን በመንካት የምንጠራው ፊደል ደግሞ ዛ ብለን እንጠራዋለን ማለት ነው። ልክ በምስሉ ላይ እንደምንመለከተው። ሌላው ጠረፈ ሊሳን 10ኛ ጠረፈ ሊሳን መዓ አጥራፊ ሰናየ ልዑልያ የምላሳችን ጫፍ መዓ አጥራፊ ሰናየ ልዑልያ የላይኛው የጥርሳችን ጫፍ ላይ የሚወጣ ልክ በምስሉ ላይ እንደምንመለከተው እንደዚህ ማለት ነው። በላይኛው የጥርሳችን ክፍል የጥርሳችን ጫፍ ላይ ምላሳችንም ጫፍ ሁለቱ በሚገናኙበት ሰዓት የሚሰጥልን ፊደል ይሆናል ማለት ነው። ሌላው የላይኛውን ጥርስና ከምላሳችን ጫፍ በማገናኘት የሚወጣው ፊደል ዛል እና ዛል ልክ ይህ የምትመለከቱት ፊደል ዛል በምላሳችን የላይኛው ጥርሳችን ጫፍ ከምላሳችን ጫፍ ጋር በምናገናኝበት ሰዓት የሚወጣ ድምፅ ነው ማለት ነው። ዛል። ሌላው ደግሞ ብዙ ጊዜ አሊፍ ባ ታ ሳ ብለን ነው የምንጠራው። ያ ኸጣ ስህተት ነው። ስለዚህ ሳ ብለን መቅራት አለብን ማለት ነው። ራቢዓን 4ኛው። ስለዚህ እዚህ ድረስ 18 ፊደላቶችን አይተናል ማለት ነው። ራቢዓን 4ኛው አሸፈታን በከንፈር የሚቀሩ የሚወጡ ቦታቸው ከንፈር ላይ የሆኑ ወፊሂ መኽረጃን 2 ቦታዎች አሉ። አንደኛው ባጢን ሸፈቲ ሱፍላ መዓ አጥራፊ ሰናየ ልዑልያ የታችኛው ከንፈር ክፍል መዓ አጥራፊ ሰናየ ልዑልያ ከላይኛው ጥርስ ጋር በማገናኘት የሚወጣ ፊደል አለ። እሱም ፊደል ምንድን ነው? ፋ ያቸው ፋ ስል የታችኛው ከንፈርና የላይኛው ጥርስ ነው የሚገናኘው ማለት ነው። ልክ በምስሉ ላይ እንደምትመለከቱት። ሌላው 2 ከንፈሮቻችንን በማገናኘት የሚጠራ ፊደል ነው። እሱም ፊደል ምንድን ነው? ዋው የሚለው ፊደል ነው ማለት ነው። የምላሳችን
የመጨረሻው ክፍል ላይ ያለው በመነሳት ይህ መኽረጅ በከንፈር የሚወጣ ፊደል ነው። ይህ ዋው ፊደል። ሌላው ከከንፈር የሚወጡ ፊደላቶች ውስጥ ሚነሸፈተይን በከንፈር በሁለቱም ከንፈሮቻችን የሚወጡት አንድ ፊደል አለ። እሱ ምንድነው? ሚም። ሚም በምንል ጊዜ ሁለቱም ከንፈራችን ነው የሚጠቀመው። ተኽሩጁ ቢኢንጢባቂ ሸፈተይኒ ሁለት ከንፈሮቻችንን በማጣበቅ ወዩሳሒቡሁማ አልጉነቱ ሚነል ኸይሹም ይሄ ኸይሹም ወይንም ጉና የሚለው ድምፅ ከሚም ሚም ስንል የኸይሹምን በመያዝ የሚወጣ ፊደል ነው። መኽረጁ የሚም መኽረጅ ምንድን ነው? ሸፈተይን ከከንፈር የሚወጡ ፊደላቶች ውስጥ አንዱ ነው ማለት ነው። ወሚን ሸፈታን በከንፈር ከሚወጡ ፊደላቶች ውስጥ ወፊህ መኽረጃን ሁለት መኽረጆች አሉ ብለናል። የሁለተኛው ላይ ሚነ ሸፈተይን በሁለት ከንፈሮቻችን የምንቀራቸው አልባ በ ፊደል ከምን ይወጣል? ከከንፈር ሁለት ከንፈራችንን በማጣበቅ የሚወጣ ፊደል ነው ማለት ነው። ሌላው ኻሚሰን አምስተኛውና የመጨረሻው መኽረጅ ምንድን ነው? አልኸይሹም በአፍንጫችን በኩል የሚወጣ ልክ በምስሉ ላይ እንደምትመለከቱት በአፍንጫችን በኩል የሚወጣ ድምፅ አለ። መኽረጁል ጉነቲ የጉና መኽረጅ ነው። ወተኩኑ ታቢዐቱን ሊኑኒ ወልሚሚ ፊ ካፈቲን አሕዋሊሂማ በብዙ ጊዜ በኑንና በሚም ሚምን ተከትሎ በሚመጡ ጊዜ ነው ይህ የሚፈጠረው። ኑን በምንል ጊዜ ይህ ድምፅ የሚወጣው በአፍንጫችን በኩል በዚህ እና ይህ ምን ይባላል? ኸይሹም ይባላል ማለት ነው ኢንሻአላህ። ሌላው ሚምም ሚም ይህም ኸይሹም ከተባሉት መኻሪጆች ውስጥ ይመደባል ማለት ነው ኢንሻአላሁ ተዓላ። ይህንን በሰብር ተከታትላችሁ ቁርአንም በምንቀራ ጊዜ በመኽረጃቸውን ቦታቸውን ፊደላቸው ቦታቸውን ጠብቀን መቅራት አለብን ማለት ነው። አንድ ፊደል በመሳሳታችን አንድ ፊደል ያለ ቦታው በማውጣታችን ምክንያት ትርጉማቸው ሊቀየሩብን ይችላሉ ማለት ነው። ኢንሻአላህ ፊደላቶችን አውቀው ቦታቸውን ጠብቀው ከሚቀሩት አላህ ያድርገን ማለት ነው ኢንሻአላህ። ለዛሬ የነበረን ቆይታ ይህንን ይመስላል። ወጀዛኩሙላሁ ኸይረን ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ። الذين آمنوا وتطمئن قلوبهم بذكر الله ألا بذكر الله تطمئن القلوب